እኔ እኮ ድምጽ ስሰማ ተፈሪ መስሎኝ እና ቅያሬ ልብስ ላምጣልሽ? አይ ችግር የለም የተወሰነ ልብስ ይዤ ስለመጣሁ ችግር የለም። በቃ እናትህ ሞታለች አትመለስም። እናቴ ሞተች? ተይ እንጂ እናቴ ሞተች? ስለ እናቴ ሞት አንቺ አትነግሪኝም ገባሽ? ግን እኮ ታውቂ የለ እንዴ እሱ ስለ እናቱ ሲወራ ስሜታዊ እንደሚሆን አውቃለሁ። ቅድም በተፈጠረው ነገር ፋንቱ ተረብሻለች። ተፈሪና ልዑልም ደህና አይደሉም። ማዋራው ሰው እኮ ግራ ሲገባኝ ነው አንቺ ጋር የመጣሁት። አንቺም ተጨነቅሽ አይደል? ልዑል እኮ ትንሽ ስሜታዊ ስለሚሆን ነው። ትክክል እንደሆንሽ አታሳምኝ። ትሰሚኛለሽ? ይሄን ነገር ያደረግሽው ለልጅሽ ቢሆን ኖሮ እዛ ችግር ውስጥ ለሹባልሽ ነበር። እሱን ላወራህ አይደለም አሁን የመጣሁት። ከጣራ በላይ ልጄ ላይ ቅድም ስጮህበት እየሰማሁ ነበር። እንድትናገረው አልፈልግም። በእውነት አንቺ ትረጂኛለሽ? ማንም እኮ እኔ ልረዳኝ ፈቃደኛ አይደለም። ሁሉም በእኔ በተቃራኒ ነው የሚያስበው። እኔ አንተ ትክክል እንደሆንክ ነው የሚሰማኝ። መልሼ እደውልልሻለሁ። ቆይ ቅዱስን እየጠበቅኩ ነበር ማለት ነው? ያው እሱ እናትነትሽን ባይቀበል እንኳን እኔ ልክደው አልችልም። በጣም እኮ ነው እንኮራኩሽ እናቴ። አውቃለሁ ነው ብለሽ ነው? አንቺ የምታያቸው ነገሮች እኮ ብቻቸውን ሙሉ አያደርጉም። በተለይ መልክ። አይ ልዑል በእርግጥ ልክ ነህ። የሰው ልጅ ፍላጎት መጨረሻ የለውም። እየተንሰቀሰቀ እያለቀሰ የሚያድርላት እናቱ እኔ እንደሆንኩ። ኧረ እባክሽ ይህን ነገር ከአንደበትሽ ትፍሽ ብትይ ሲጠርጊ ነው የምገልሽ። እመኚ ሲጠርጊ ነው የምገልሽ። ስሚያለሽ? አያረጉም ብለሽ እንዳታስቢ ደደብ። እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው ተኮራርፈን አንድ ቤት ውስጥ የምንቆየው? እኔ አላኮረፍኩሽም። ማኩረፍና ዝም ማለትን መለየት መቻል አለብሽ። እሺ እስከ መቼ ነው ዝም የምትለኝ? ለኔ በጣም እየጨነቀኝ ነው። እሺ በቃ መናገር የምትፈልገውን ተናገርና እንደ በፊቱ ነው። እስከ መቼ እንደሆነማ በደንብ ታውቂያለሽ። አንቺ ውሸትሽን እስክታቆሚ ድረስ ነው። ሉል በተደጋጋሚ እኮ ላስረዳክ እየሞከርክ ያለሁት እንዳልዋሻውክ ነው። ደግሞ ለማደርገው ነገር ራሱ ምክንያታዊ ነኝ። ይሁንልሽ። እሺ አንተ እንደፈለክ ዋሽቻለሁ። አንተ አደረግሽ ያልከውን ነገር በአጠቃላይ እቀበላለሁ። ግን ደግሞ ይቅርታ እንደ በፊቱ እንድንሆን እፈልጋለሁ። እኔም እኮ ከአንቺ ጋር መኮራረፉን ፈልጌው አይደለም። ግን ደግሞ ጸዲ ለምታደርጊው ነገር እንዳለ ምክንያታዊ አይደለሽም። እሺ በቃ የሰው ልጅ አይደለም። በቃ ይኸው ተሳሳትኩ እና ታዲያ ይቅርታ ይገባኛል። እንደማልጨክንብሽ እያወቅሽ ነው ልቤን እያቃጠልሽ ይቅርታ የምትጠይቂኝ? እና ታረቅን ማለት ነው? አዎ፣ ግን ደግሞ ከዚህ በኋላ ምንም አይነት ውሸት አልፈልግም። እሺ አመሰግናለሁ። በቃ እኔ ወደ ውስጥ ልግባ። በቃ ይሄን ሊል በቃ ወደ ስራቸው። እሺ ቆይ እኔ አልብሼ አጉርሼ ነው የምሸኝ። ስላንተ እሺ አትለኝም አይደል? ሁሉንም ነገር አንተ ማድረግ ትፈልጋለህ። ለምን እንደሆነ ታውቂያለሽ? ውድ ባለቤቴ እንዳትለፋብኝ ፈልጌ እኮ ነው። እኔ የምልሽ ግን እቺ ሴትዮ እዚህ ቤት እንድትቆይ ያደርጋት ማን ነው? አንቺ ነሽ እንዴ? አዎ እኔ ነኝ። ምን ነው ውዴ? አሁን እሷ እዚህ በመሆኗ ቅር ይልሃል እንዴ? ምቾት አይሰጥህም? አዎ ምቾት አይሰጠኝ። የምሬን ነው። ይኸውልሽ እንዲህ ስትቅለሰልስ ጥሩ ሰው እንዳትመስልሽ። የምሬን ነው። እኔ ልሞትልሽ። ኃይለኛ ሰው ናት። ጥሩ ሰው አይደለችም። ኧረ እባክህ ዝም በል። እሷ ለራሷ በጣም ሰላማዊ ሰው ናት። ስታሳዝን ደግሞ ለሴት ልጅ ፊቷ መበላሸት ምን እንደሆነ የምናውቀው እኛ ነን። ይኸውልሽ እዛ ሀገር የሆነ ነገር ስታደርግ የሆነ ነገር አድርጓት ይሆናል። እባክሽ ዝም ብለሽ አትዘኝላት። እሺ ታዲያ ዛሬ በዛሬ ምን አደርጋለሁ? ባይሆን በአንድ ነገር እንስማማ። እሺ በምን? ለመታከሚያሽ ይሆናል ብለን የተወሰነ ገንዘብ እንስጣት። እሷ ለራሷ ተስፋ ቆርጣለች። ወደ አረብ ሀገር መሄድ የምትችል አይመስለኝም። ፕሮሚስ ፈለግሽውን አድርጊ። በአንቺ ሀሳብ እስማማለሁ። ግን አንድ ነገር ልንገርሽ የእኔ ፍቅር፣ ከ3 ቀን በኋላ እዚህ ቤት ውስጥ ዳግም ላያት አልፈልግም። ፕሮሚስ? እሺ ውዴ። ሰላም ዋልሽ። መልካም ቀን። ቻው ቻው። እንዴ አክስቴ ዛሬ ጥሩ ሙድ ላይ ነሽ መሰለኝ።
ምን አዲስ ነገር አለ? አረ ምንም፣ ያው ስነሳ አየሩም ቀኑ ተመችቶኛልና ቁጭ ከምል ጸዲ ላግዛት ብዬ እኮ ነው። እሷ እንኳን እገዛ የሚያስፈልጋት ልጅ አይደለችም። ምን አደረገች ደግሞ? ታውቃለህ ልውሌ፣ ገና እንዳየዋት ነበር አንተ ምን ያህል እንደምትወደው የተረዳሁት። አዎ እኔም ጸዲን በጣም ነው የምወዳት። ጥሩ ልጅ ናት። አንዳንዴ ብታናደኝም ግን ታሳዝነኛለች። እንዴ ደግሞ ምን አድርጋ ነው የምታናድድ? ስትታይ እኮ ምንም ክፉ የሚወጣት ልጅ አትመስልም። አይ ክፉ ነገር ተናግራኝ ሳይሆን አንዳንዴ ባለማስተዋል የምታደርጋቸው ነገሮች አሉ፣ እንደ ማንኛውም ሰው አክስቴ። ይሁንና ዛሬ አንተ ምን አሰኝቷል? ንገረኝና ቆንጆ አድርጌ ልስራለሁ። ለአሁን እንኳን ምንም አላሰኘኝም፣ ግን የማብሰል ሙድሽ ሳይጠፋ ምራብ ከሆነ መጥቼ እነግርሻለሁ። ደስ ይለኛል ኡድዬ፣ የኔ ልጅ። ምን እንደተመኘው ታውቃለህ? እንዳንተ ጎረምሳ ልጅ እንዲኖረኝ። ምን ችግር አለው? ወደፊት ይኖርሽና እኔ ደግሞ አሳድጎ ይሆናል። እንደዛ የሚያቀራርብ የጠበቀ ዝምድና ቢኖረን ማንም ደስ ይለኝ ነበር። ካሁን በኋላ ይኖረናል። በይ በቃ አክስቴ ስራ አላስፈታሽ፣ ስራሽን ስሪ። እሺ ልጅ። አንቺ ትሄጃለሽ ብዬ ስጠብቅ የባሰኑ ከስራ ስመጣ ቆመሽ ትጠብቂኛለሽ? ቆይ ምን አድርጊ ነው የምትለኝ? እኔ ትንሽ ጊዜ ልጄን ለምጄው ልሄድ ነው ያልኩት። ኧረ እባክሽ ለምደሽ ነው የምትሄጂው? ምን አይነት ግን አይን አውጣ ሴት ነሽ በእናትሽ! ትንሽ እንኳን አታፍሪም እንዴ? ይኸውልህ ተፈሪ፣ ሁሉም ነገር ስትናገር ዝም የምልህ ሳልናደድ ቀርቼ እኮ አይደለም። ይሄ የድሮዋ የውሃ ሞኛ ሰናይት የለችም፣ እሱ እንዳትጠብቅ እሺ? ኧረ እባክሽ አልጠብቅ። ቆይ እያስፈራራሽኝ ነው እንዴ? ላስፈራራህ አይደለም ላስጠነቅቅህ እየሞከርኩ ነው። ስታወራ በትክክል አውራ። ምንም ነገር ይኸውልሽ ዴንታ ይስጠኝ። ትሰሚኛለሽ? በጣም ሰልችቶኛል። ይሄ አጉል ድራማሽና ፊትሽ ላይ ለጥፈሽ የምትዞሪውን ነገር ማየት ሰልችቶኛል እያልኩሽ ነው። ትሰማኛል? ሁሉም ነገር እያደረኩ ያለሁት አንተን ባለማስጨነቅ ከልጄ ላለመራቅ ነው። አንተ ግን ሳስበው ውለታ የገባ አይመስለኝም። ኧረ እባክሽ ውለታ እየዋልሽልኝ ነው እንዴ? ውለታ እንደዚህ ነው የሚመለሰው? ትሰሚኛለሽ? ለእኔ የምታስብልኝ ከሆነ ድሮ ከወጣሽበት ቤት ውስጥ ዳግም መምጣትን ማሰብ አልነበረብሽም ነበር። አላስብም አይደል? ታዲያ ምን ችግር አለ? ሁሉም ነገር እኮ ቀላል ነው። ምናልባት ልጄም እናቱ መሆኔን ቢያቅ ነው እንንገረው። አንቺ ስነ ስርዓትሽን ያዥ። ስምኛለሽ? ስነ ስርዓትሽን ያዥ። የምሬ ነው የምነግርሽ። ሰይጣን፣ ከዚህ በኋላ ሉል ላይ የምታደርጊያቸውን ነገሮች ሁሉ ነገር ተጠንቀቂ፣ አለበለዚያ እኔው ራሴ እገልሻለሁ። በቃ ታስፈራራኝ። ለስድብና ለንቀትም ቢሆን ከኔ በላይ አንተ አታውቅበትም። ሰይጣኔን አታምጣው። ለነገሩ ችግር የለም አደርገውን ያውቃለሁ። እሺ አጅሪት፣ ከስራ እረፍት መውጣትሽን ላለቃሽ ሳትናገሪ መጥፋት ተገቢ ነው? የምን ስራ ነው ደግሞ? የምን ስራ? እናንተ ማገልገል አይደል እንዴ? ከእሱ የሚበልጡ ትልቁ ስራሽ እኮ እኔን ማቃጠል አይደል እንዴ? ደግሞ ዛሬ ምን ታይቶሽ ነው አበባ ውሃ የምታጠጪው? ቅድም እኮ በዚህ ጋር ሳልፍ እንደ ጦለጉ አስተዋልኩና ብችል አስተካክለው ብዬ እኮ ነው። ታዲያ ለሱም ከሆነ እኮ ሰዓት አለው። እሱ ደግሞ እየደረቀ ነው። ከሱ ልክ ሌሎችን አትንከባከቢያቸው እንዴ ሉል? ገና ለገና ሊደርቅ ነው ብዬማ ተስፋ አልቆርጥበትም። ደግሞ የጊዜ ጉዳይ ነው እንጂ ማበባ አይቀርም። ደግሞ ተስፋ አደርጋለሁ እንደሚያብብ። ይገርማል። እኔም ባንቺ ያለኝ ተስፋ እንደዚህ እንደሆነ ታውቂያለሽ። አበባ ልትጦልግ ነው እንጂ መጦለግ አልጀመረችም። ደግሞ እሱ ምን ማለት ነው? በአበባው ልክ እኔን አስተውለሽ ቢሆን ይገባሽ ነበር። ተስፋ በማይሰጥበት ሁኔታ ነው እየተከተልኩሽ ያለሁት። ይቅርታ ሉል፣ እኔ አሁንም አልገባኝም። ይሁን ችግር የለውም። ይልቅ ማግዝሽ ነገር አለ እንዴ ጸዲ? የለም። እንደዛ ከሆነ እኔ በቃ አባዬ ለምሳ መጥቷል። እኔም ደግሞ በጣም ርቦኛል። እሺ እሺ። ቶሎ ነው። ተፈሪ ምን ነው የተበሳጨ ይመስላል? ውይ ኧረ አልተበሳጨም። ቡና እስከሚፈላ ድረስ እኮ መኝታ ክፍል ገብቼ አረፍ ልበል ብሎ ነው። ይሁን። እኔ እኮ ፊቱን ሳይው አሞት መስሎኝ ነው። የድካም ከሆነስ ይሁን። እኔ የምለው ምትክ ከመጣሽ ጀምሮ እኮ ስለ አረብ ሀገሩ ምንም ነገር ስትነግሪን አልሰማንም። ተስፋ ቆርጠሽ ተውሽው እንዴ ነው ወይስ? አይ ፋንቱ፣ እንዴት ተስፋ ቆርጣለሁ? ያለኝ ነገር እኮ ተስፋዬ ነው። ያው የሕክምና ውጤት ስላልደረሰልኝ ነው። እንደዛ እስከሆነ ይሁን።
ጧት እኮ እኔና ተፈሪ አንስተን ስናወራ ነበረ። ስለምን አወራችሁ? ፊትሽን ሳየው ሴትነት ያላስችልም አለኝ። እናም ስለ ሕክምናሽ እያወራን ነበረ። ያው ለሴት ልጅ ይቅርና ለማንኛውም ሰው ያስቸግራል። አንቺ እስካሁን ገንዘብ ስላወጣሽበት ነው ተስፋ የቆረጥሽው። እስቲኛ ደግሞ እናግዝሽና የሚሆነውን እንይ። እሱን እኮ እንደነገርኩሽ ነው። ብታከምም የምድነው ነገር አይደለም። ግድ የለም እትዬ፣ በሌላ ነገር እንኳን ባናግዝሽ በዚህ እናግዝሽ። የእውነት ጥሩ ሰው ነሽ ፋንቱ። ግን እኔ ተስፋ ቆርጬ በተውኩት ነገር ላይ ገንዘባችሁ እንድታባክኑ አልፈልግም። እሺ በይኝ። ከተሳካ ወደ አረብ ሀገር፣ ካልተሳካ ደግሞ ወደ ሀገርሽ ትሄጃለሽ። እሺ ካልሽውም በቃ። ግን በጣም ነው የማመሰግነው ልዑልልየው። በቃ እሺ፣ ምንም አይደለም። ልጄ ማግዝሽ ነገር አለ? አረ ምንም የለም እማዬ። ደግሞ ከምትክ ጋር ስተው እየሰማችሁ ነበር። አየኔ እናት የዋህ እኮ ነሽ። ምን ላርግ ብለሽ ነው? የወለደ እኮ አይጨክንም። ነገ አንቺ ምን እንደምትሆኚ ምን አውቃለሁ? እኔማ ምን ሆናለሁ ብለሽ ነው? ምንም አልሆነም። ያው አንቺ መልካም ነገር ያስቀመጥሽልኝ አይደል? እውነት ነው። ቅድም ደግሞ ከሉል ጋር ምንድን ነበር የምታወሩት? ምንም ስለ አበባ እየነገረኝ ነበር። ቁም ነገር አይደለም። ጸድዬ፣ ፈጣሪን ባንቺ አመሰግነዋለሁ። አጥብቅሽ ባትጠጊኝ እኮ እንደተጸጸትኩ ሞት ነበረ። ኧረ እማዬ በስመ አብ በይ እንዴ! የምን ሟርት ነው? ፈጣሪስ ቢሆን የኔና ያንቺን አንድነት አይቶ አይደል እንዴ ከዛ ክፉ አስጨናቂ እጅ ያስወጣል? ምንም ቢሆን እኮ የሰው ልጅ መሞት አይቀርም። ከኔላ ደግሞ ማንም እንደሌለሽ አውቃለሁ። ለዛ እኮ ነው ፈጣሪን የምለምነው እንዲያኖረኝ። ገና ብዙ ጊዜያትን አብረን እንኖራለን። ብዙ የደስታ ጊዜያትንም እናሳልፋለን። ደግሞ አያት ቅድመ አያትም ትሆኛለሽ። እውነት ነው። መቼ ይቀርልኛል ብለሽ ነው? እንደው ያቺ ትንሽዬዋ እጄን ማትሞላዋ ጸደይ እንደዚህ ቆማ እየተናገረችኝ ነው። እና አንቺ ከማንም እና ከምንም ትበልጫለሽ። አባቴ ክፉ ባይሆን ተመኘው፣ ግን አሁንም ቢሆን ደስተኛ ነኝ። እሺ? አዎ፣ እኛ ሁለታችን እርስ በርስ ካለን ሌላው ቀላል ነው። እውነት ነው ማዬ። በቃ አንቺ ሂጂ፣ አረፈ በይ፣ ደክመሻል። ሂጂ። አንቺ ሴትዮ በር ማንኳኳት ልማድ የለሽም እንዴ? ቆይ በቤቴ ማረፍ አልችልም እንዴ? በያውን ቤቴ ለቀሽ ውጪልኝ። ኧረ እባክህ ውጪ። ከፈለክ አለ ማረፍ ትችላለህ። እሺ ገና ለገና ከልጇ ጎን ሆነች ብለህ ነው አይደል ለፋንቱ እናሳክማት ያልካት? አዎ እንኳን ደግ አደረኩ። ስምኛለሽ፣ ፋንቱ እኮ እንዳንቺ አይነት ማለት ነው ተራ ጭቅላትና ተራ አስተሳሰብ የላትም። ይሄን ሐሳብ ያመነጨችው ራሷ ፋንቱ ናት። ቢገባሽ። ዝም በል እባክህ። ምንድነው እሷን ጻድቅ አድርጎ እኔ መጥፎ ማድረግ? ሁለታችንም አንድ ነን። በፍጹም አይደላችሁ። ፋንቱ እኮ ኑሮዋ ሲጎድል የምትሞላ ጓዳዋን ሸፍና የምታትር ጠንካራ ሴት ናት። አንቺ ግን እኔ ግን ምን ራስ ወዳድና ለልጇ እንኳን የማታስብ ገንዘብ ወዳጅ ተራ ሴት ነሽ። እሰይ ደግ አደረኩ። አንተ ራሱ ወንድ ብትሆን ኖሮ እኮ ጥሩ ባል ብትሆን ኖሮ አራስ ሚስትን ባላስራብክ ነበር። ደግሞ አፋለኝ ብለህ ታወራለህ እንዴ? ከውባል ይሄ ክፍታፋፍሽ እንዳትከብች። ትሰሚኛለሽ? አስፈላጊ ሆኖ ከተገኘ ሁሉን ነገር አሁኑኑ ለፋንቱ ነግራታለሁ። አረ ትናገራለህ? እውነት እናትህ ክፉ ናት ብለህ ለልዑል ልትነግረው ነው? ወንድ ነህ፣ እውነትም እናትህ ወልዳለች። አንተ እንተያያለን ልጄ ጥላኝና። ቆይ አንቺ መሽገር የሆንሽ ሴትዮ ለምንድን ነው ከህይወቴ የማትወጪው? አንተ ሞተች ብትለው እስከዛሬ በልቡ ያስቀመጠኝን ልጄን የትም ጥየው አልሄድም። እርምህን አውጣሽ። ትሰሚኛለሽ? አንቺ ለኛ ከሞትሽ በጣም ቆይተሻል። ይኸውልሽ ለልጄ እናት መሆን ካለባትም እናት የምትሆነው ፋንቱ ናት። አይ እንግዲህ ፋንቱ ፋንቱ አትበልብኝ። ምን ያህል በኔ ሞት ተከፍተና አዝነህ እንደነበር በደንብ እናውቃለን ሁለታችንም። እንደው በፈጠረሽ እንደው በምን ልለምንሽ? ትሰሚኛለሽ? ይህንን ፊትሽ ላይ ምናምንሽ ለጥፈሽ የምትሰሩ ድራማ ሰልችቶኛል እያልኩሽ ነው። በቃ ተኛልኩሽ ነው። እንድተው ከፈለክ ከአዲሷ ሚስት ማለቴ ያው መቼም አትወልድልም ይሁን እሺ፣ ከእሷ ጋር እንድትኖር ልጄን ስጠኝ፣ ልዑልን ስጠኝ፣ እተውሃለሁ ከዛ በኋላ። ተይ ባሉላ ትንጭ ተይ። ውጪ ነው የምልሽ። ውጪ ነው የምልሽ። ደደብ ቆሻሻ ልዑልን ተይ። መከራ በልቼ ያሳደግኩትን ልጄን ነው አምጣ የምትይኝ?
እንዴ ቆይ አንቺ ልጅ በፀሐይ ሶላር ነው እንዴ ምሳሌ? በኋላ ነግሬሻለሁ። ያረረ ድስት ነው የምትመስዪው። እንዴ ታዲያ ፀሐይን ከኝ ብሎ ስራ አለ እንዴ? ስታኝ እንዳንተ ስራ ፈት መስላለሁ እንዴ? ማን ነው ስራ ፈት? አረ መሳደብ ጀመርሽ። ለማንኛውም ባክሽ አንድ ሀሳብ አስቤ ነው የመጣሁት። ያው ስራ ፈትም አይደል? እሺ እኔ ስራ ፈት። ሀሳቡ ታዲያ ምንድነው? ታዲያ አደራክን የማይሆን ነገር እንዳይሆን። እንዴ ቆይ አንቺ ከዚህ በፊት የማይሆን ነገር ብዬሽ አውቃለሁ እንዴ? ደግሞ መቀባጠርሽን ጀመርሽ። እሺ ምንድነው? ለምን ወደ ማታ ማለቴ ሳይመሽ በፊት አንድ ቦታ አልወስድሽም? በእርግጠኝነት ትወጂዋለሽ። አይ ይቅር። ይሄ እኮ ነው የማይሆን ሀሳብ ያልኩክ። ደግሞ ተፈሪና ፋንቱ ካወቁም ጥሩ አይመጣም። አረ ማንም አያውቅም ጸዲ። አባዬ ተኝቷል። ምትክና ፋንቱ ደግሞ አያስተውሉም። ደግሞ እኮ አናመሽም። 12 ሰዓት ብቻ ነው የምንመለሰው። እሺ የት ነው የምንሄደው? አረ እዚሁ ነው። ቆይ ጸዲ እኔን አታምኚኝም? እሺ በቃ ላስብበትና አሳውቃለሁ። መልስሽ ግን እምቢ እንዳይል። በይ በቃ ስራሽን ስሪ። ደግሞ ከፀሐይ ላይ ቶሎ ዞር በይ። በኋላ ብትታመሚ ለኔ ነው ጦስሽ። እሺ ሁሉንም ነገር እንደሰማሽ አውቃለሁ ፋንቱ። አዎ ሰምቻለሁ። ግን እስከ ዛሬ ለምንድን ነው የደበቃችሁ? እውነት አንቺ የልዑል እናት ነሽ? አዎ ነኝ። አንቺ ለሁሉም ነገር አዲስ ነሽ። እናም ይሄን ሁሉ ነገር አምኖ ለመቀበል ሊከብድሽ ይችላል። ግን ልዑል ልጄ ነው። መደሰት ይኖርብኝ መከፋት ምንም አላውቅም። ለልዑል ደስ ብሎኛል። ግን ቆይ መቼ ነው የተገናኛችሁት? እኔ ነኝ ቤቱ ድረስ የመጣሁት ማለት ከሳምንት በፊት። ለዚህ ነው ማለት ነው ውዴ ሰሞኑን የተረበሸው። ተፈሪ ጥፋት የለበትም። ግን ደግሞ ሁለታችሁም ትክክል ናችሁ። ደግሞ ሞትሻል የተባለውስ ነገር በፊት ላይ ብዙ ችግር ነበረብን። እናም በሱ ምክንያት አብረን መኖር አልቻልንም እና የተሻለ ህይወት ጀምሬ ሞተች እንዲባል አደረግኩ። እና አሁን ልዑልን ለመውሰድ ነው ሀሳብሽ? ለማንኛውም ፋንቱ ካሁን በኋላ ሰናይት እያልሽ ጥሪኝ። ሰናይት ነው ስሜ። አዎ ልጄ አይደል? የተሻለ ኑሮ ይገባዋል። በዚህ ሀሳብ ተፈሪ ፈጽሞ እንደማይስማማ አውቃለሁ። ግን ደግሞ ልጅሽን አትቅረቢው አልልሽም። እሱን እኔ ያውቃለሁ። አንቺ ሁሉንም ነገር አውቀሻል እና ልዑልና ጸዲን ማሳመን አይከብድንም። ታክሜ እንደምመለስ ንገሪያቸው። በትክክለኛ ማንነቴ ልጅ ማግኘት እፈልጋለሁ። ለእኛም የማሳቢያ ጊዜ እንደሆነን ይጠቅመናል። ግን ደግሞ እንዳወቅኩ ለተፈሪ ፈጽሞ እንዳትነግረው። ለምን? አውቃለች ብሎ እንዲጨናነቅብኝ ወይም ደግሞ እንዲሸማቀቅ አልፈልግም። እኔ ቀስ ብዬ አረጋግቼ እነግረዋለሁ። እሺ በቃ ወደ በኋላ ላይ መሄድ ይኖርብኛል። እንዴት ነው ልጅ? ምን ነው ደግሞ በቃ ነው የምተኛው? ምን ላድርገው ብለሽ ነው አክስቴ? ትምህርት እስከከፈት ከሁሌ እንደዛ ነው። ደስ ያለሽ ትመስያለሽ። አዎ በጣም ደስ ብሎኛል። ልዑል ደስታዬን ላጋራህ ነው ከመጣሁት። ምንድን ነው እንደዚህ ደስ ያሰኝሽ ነገር? እስቲ ንገሪኝ። እናትህ ማለቴ ፋንቱና አባት አለ የተባለ የቆዳ ስፔሻሊስት አናግረው ፊቴ እንደሚድን ነገሯቸው እና ሙሉ ወጪውንም እነሱ ናቸው የሚሸፍኑት። የምርሽን ነው? እውነቴን ነው። ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ አለሽ። ለካ ፋንቱ ክፉ አይደለችም። እንዲህ የምታደርገው ነገር ስለሚያናደኝ ነው እንጂ። አባት ደግሞ በጣም ልዩ ሰው ነው። እሷን ግን አላምናት። አረ በእውነት መልካም ሰው ናት። እሷን ባለመቀበል እናቴን የምጠቅም መስሎኝ በጣም ብዙ ጊዜ ጎድቻታለሁ። እንደዛ አታስብ። ያደረከው ነገር ሁሉ ልክ ነው። እንደተሳሳትኩም አውቃለሁ። ልጅነት ይሁን ጅልነት ብቻ አባዬ እንደምለው ሞኝነት አለብኝ። ለማንኛውም መሄድ አለብኝ ዛሬ ሆኖ። ምንም ጊዜ ማባከን አልፈልግም። እሺ በጣም ደስ ብሎኛል። ድነሽ እንደምትመለሽ ደግሞ በጣም ተስፋ አደርጋለሁ።
እሺ እማዬ ከፍቶሻል እንዴ? ቆይ እያለቀሽ ነበር? አይ አልነበረም፣ ውጪ ነበርኩኝ። ንፋሱ አዋራ አይኔ ውስጥ አስገባና ለዛ ነው። እኔ እናት ታዲያ ለምን አትታጠቢውም? ስታሹክ ይብስብሻል። እሺ እታጠበዋለሁኝ። ደግሞ ምትክ ሕክምናውን ተስማምታለች። ዛሬ ማታ ትሄዳለች። እንዴት በዚህ ፍጥነት? ደግሞ በጧት ብትሄድ አይሻላትም? እንዴት በማታ ሐኪሞች ውስጥ ቀጠሯት? ተፈሪ ስለሚያውቃቸው ግድ የለም ተስማምተዋል እነሱ። እሺ በቃ ታውቂያለሽ፣ ቤተ ክርስቲያንም ሂጅ አላውቅም። ተሳልሜ ልምጣ። እማዬ ችግር አለ እንዴ? ቆይ ምሳ እንኳን ሳባይ ነው እንደምትሄጂው? ደግሞ በዚህ ሰዓት? ኧረ ምንም ችግር የለም። አንድ አባት አሉ፣ እሳቸውን አናግርና እመጣለሁ፣ መለሳለሁ። እሺ በቃ ምን ነው ውድ? ምን እያሰብክ ነው? ደግሞ ፊትህም ጥሩ አይደለም። ችግር አለ እንዴ? አረ ምንም ችግር የለም። የት ልትሄጂ ነው? አንድ አባት ቤተ ክርስቲያን አግኝቼ ልመጣ ነው። ደግሞ ምሳ መብላት እንዳትረሳሽ።